ወገኖቼ እስኪ አድንቋል ረጅም ጉዞ ሲጓዝ ከወገኖቹ ቤት ሲወጣ የት ነው መታንከራተተኛ ላለችው አብራው ተንከራታች። ቃል ኪዳኑ የዘገየ ቢመስልም ባሏን ሽሙጥ እየተናገረች በነገር እየነቋቆረች አሽሙር እያወራች አይ ያንተ ቃል ኪዳን የታለ እያለች መች ባሏን ጎነተለችው። ታግሳ እኮ ነው የጠበቀችው። ትንሽ ብትፈተን እንኳን ወደ እግዚአብሔር ለመመለስ አላረፈደችም። ምን አይነት ናት ውብ ሳራ! መንፈሳዊ እጅግ የሚደንቃችሁ አቤሜሌክ የሚባል ንጉሥ አያትና በጣም ወደዳትና ደንገጡሮች ባለሟሎቹ ደንገጡሮ መጣው ሳራው ንጉሡ እኮ በትሽን ወዶታል። ግር ለሳራ እንደሚተርክልን አጊጂ ሙቂ ድመቂ ተኳይ አሯት ይላል። ወስዷት አልነበር? አታስታውሱም? ኦሪት ዘፍጥረት ምዕራፍ 20 ላይ በጣም የሚደንቃችሁ ቃል ግን አሁን የምተርክላችሁ ነው። ተኳይ ባሏት ፈንታ አለቀሰች። አጊጪ ባሏት ፈንታ ልብሷን ተረተረች። ሙቂ ባሏት ፈንታ አመድ ነሰነሰች። ቤተ መንግሥት የገባችው ሴት የአብርሃምን ድንኳን መረጠች። ከንጉሡ ይልቅ ጁጁ ሽማግሌው ባሏ ፍቅሯ ጋር እናንት ሚስቶች ሆይ እናንት የነገ ሚስቶች ሆይ ደግሞስ ድሃ ይዞ ሲመጣ ምን እዚህ ታንጋትትብኛለህ ትለው መሰላችሁ? በድንኳኗ ውስጥ እሷን ማብራት ተፍ ተፍ እያለች ታገለግላለች። አቤት እንዴት ያለች የተባረከች ድንኳን ነች! አንድ ቀን ብቻ ተቆጥታለች። መቼ እንደሆነ ታውቃላችሁ? አጋር ከአብርሃም በወለደች ጊዜ አቃለለቻ፣ ባለመውለዷን አቀቻት። ያን ጊዜ ብቻ ነው ሳራ። ይሄም እውነትና ተገቢ ስለሆነ ነው። እግዚአብሔርም እንኳን ተቆጥቷል። እዩ አብርሃም ዝሙት ፈልጎ አይደለም የሄደው። ሳራ ቤተ መንግሥት ገብታ ልቧ ያለው ባሏ ጋር ነው። እንዴት ያለ ድንቅ ጽናት ነው! አብርሃም ዝሙት ፈልጎ አለመሄዱን በምን እንደምታውቁ ታውቃላችሁ? አስወጣ ስትለው ሴት ለምዶ ልጅ ወልዶ ለማባረር ያልሰቀቀው ዝሙት ወልዶ አይደለም። ሂድ ስትለው ሄደ፣ እንደ ውሻ ታዘዘ። እና ስትለው መጣ። በቃ ባሪያ ሆነ። እናት ሚስቶች ሆይ ከባሎቻችሁ ጋር ታገለግላላችሁ? ባሎቻችሁ ሸክም ትሆኑባቸዋላችሁ ወይስ ድጋፍ ትሰጧቸዋላችሁ? ድንኳኒቱ ለሕያው እግዚአብሔር ታገለግላለች። ባል ሌላ ሚስት ሌላ ትሆናለች። ሁለቱም ጻድቃን ነበሩ ይላል። ሁለታችሁም ጽድቅ አለ።